ከስድስት ወር በፊት ምን ማድረግ እንዳለብኝ አላውቅም። በህይወቴ ምን አይነት ውሳኔዎችን መወሰን እንዳለብኝም አላውቅም። እንዲሁም ደግሞ የምማረውን ነገር በትክክልም ደግሞ አላውቀውም ነበር። ኤንዜን ያንን የተማርኩትን ነገር እንዴት ነው ወደ ገንዘብ መቀየረው እያልኩኝ በጣም ለብዙ ጊዜያት ራሴን አስጨንቀው ነበር። የሚገርመው ደግሞ ሰዓቱን መቁጠሩን አያቆምም። የኔም ጭንቀት በዛው ልክ በደንብ እየባሰ መጣ። እድሜም በዛው ልክ ደግሞ እየገሰገሰ መጣ። ነገር ግን በዛ መሃል አንድ ነገር መወሰን እንዳለብኝ ተረዳሁ። እንዴት አዲስ ነገር በፍጥነት መማር እችላለሁ ብዬ በጣም ብዙ ሪሰርቾችን ማድረግ ጀመርኩ። ከዛ በኋላ ብዙ ነገሮችን በሶስት ወር ውስጥ አቺቭ እንዳደረግ ያደረጉኝ ሶስት ነገሮችን አገኘሁ። ዛሬ የምነግራችሁ እነዚህ ነው። በጣም ቀላል ይመስላሉ፣ ነገር ግን ውስጣቸው ብዙ ኮምፓውንድ ያለ ነገሮችን ለመስራት በጣም ቀላል ያደርጉላችኋል ብዬ የማስባቸው እኔን ከረዱኝ ደግሞ እናንተን ደግሞ ይረዷችኋል ብዬ 100% ኮሚትድ ሆኜ የምነግራችሁ ነገር ነው። ሃይ ዮሲያስ እባላለሁ። ዲጂታል ማርኬተር ነኝ። ዲጂታል ማርኬቲንግ ነኝ። ይሄን ያህል በጣም ረጅም የሚባል ጊዜያት መቆየት ባልችልም ነገር ግን ከሁለት ሰዎች በላይ ኮንሰልት ማድረግ ችያለሁ። አሁን ላይ ደግሞ አፕወርክ ላይ የተለያዩ ስራዎችን በመስራት ላይ ይገኛሉ። ከዚህ በኋላ ከኔ ጋር በሚኖረን ጆርኒ የተለያዩ ኦንላይን ቢዝነሶችን ብሬክዳውን እያደረግን የምናይ ይሆናል። እኔ ስትራግል ያደረጉኝ የነበሩ ነገሮችን እንዲሁም ደግሞ እማልፍበትን እያሳያችሁ አብረን ዲቨሎፕ የምናደርግ ይሆናል ማለት ነው። ሌትስ ጎ ወደ ቪዲዮ። መጀመሪያው ጎል ሴት አድርጉ። አብዛኛው ሰው በቅዠት እና በጎል መካከል ያለውን ልዩነት በደንብ አልተረዳም። ቅዠት የምንለው ነገር አሁን ላይ ልናገኘው የማንችለውን ነገር መመኘት ማለት ነው። ጎል ማውጣታችሁ ለምን ይጠቅማችኋል? በትክክለኛ መንገድ እንድትጓዙ ይረዳችኋል። እኔ ለብዙ ጊዜያት የምጠቀመው ከዚህ በፊትም የሰራልኝ ነገር ጎል ሳውጣ ስማርት ሩልን እከተላለሁ። ስማርት ሩልን በቀላሉ ላስረዳችሁ። ኤስ ፎር ስፔሲፊክ። ስፔሲፊክ ማለት አንድ ነገር ላይ ብቻ ያጠነጠነ ይሁን። የምታወጡት ጎል አንድ ነገር ላይ ብቻ ያጠነጠነ ይሁን። ለምሳሌ እኔ በሰዓቱ ዲጂታል ማርኬቲንግም ቪዲዮ ኤዲቲንግም መማር ፈልግ ነበር። ነገር ግን ያደረኩት ምንድነው? ለቪዲዮ ኤዲቲንግ ሌላ ጎል፣ ለዲጂታል ማርኬቲንግ ሌላ ጎል ነበር ያወጡት። አንድ ላይ ቪዲዮ ኤዲቲንግ እና ዲጂታል ማርኬቲንግ መማር ብዬ አንድ ላይ አላስቀምጡት። ሁሌ ስታስቀምጡ ስፔሲፊክ አድርጉት። መማር የምትፈልጉትን ነገር ስፔሲፊክ ላይ አስቀምጡት። ሁለተኛው ደግሞ ኤም ፎር ሜዠሬብል። ሊለካ መቻል አለበት። ያ የምትሰሩት ነገር የምትለኩት መሆን አለበት። ማይለካ መሆን የለበትም። ለምሳሌ ከወር በኋላ ምን ላይ ነኝ፣ ከሳምንት በኋላ ያልኩትን ነገር እያደረኩት ነው ወይ፣ አሁን እያደረኩ ያለሁት ነገር ላላደረኩት ጎል የምር አቺቭ አደርገዋለሁ ወይ ብሎ ራስን መጠየቅ ያስፈልጋል። ሶስተኛው ኤ ፎር አቺቬብል። ሊሳካ የሚችል መሆን አለበት ወይም ደግሞ ቅዠት መሆን የለበትም። በቀላሉ እንድትረዱት ለምሳሌ እኔ አሁን ተነስቼ አፓርትመንት ቤት መግዛት ልል አልችልም። ምክንያቱም መጀመሪያ የራሴ ቤት ሊኖረኝ ያስፈልጋል። መጀመሪያ ተከራይቼ መውጣት አለብኝ። ከዛ በኋላ ነው አፓርትመንት መግዛት የምችለው። የምታወጡት ጎል ሊሳካ የሚችል መሆን አለበት። የምር አቺቭ ልታደርጉት የምትችሉት መሆን አለበት። ሶስተኛው ደግሞ ሪሌቫንት። ሪሌቫንት ማለት የምታወጡት ጎል ኦብጀክቲቭ ምንድነው ወይም ደግሞ ለእናንተ የሚሰጠው ሚኒንግፉል ምንድነው? ያን ነገር መስራታችሁ ወይም ደግሞ ያንን ነገር ማድረጋችሁ ለእናንተ የሚሰጣችሁ ጥቅም ምንድነው? ያንን ነገር በግልጽ ማስቀመጥ። ለምሮ የምትማሩት ለምሳሌ ጎል እኮ ቤትም ለማጽዳት እኮ ጎል እናውጣለን አይደለ? ሻወርም ለመውሰድ ለምሳሌ በቃ ሻወር አሁን በዚህ ደቂቃ ሻወር ወስዳለሁ። ይሄ ራሱ እኮ አንድ ጎል ነው አይደለ? የሆነ አይምሮ ውስጥ ያሰብኩት አለ፣ ያንን ነገር አደረኩት። ነገር ግን አሁን የምታወጡት ጎል በህይወታችሁ ብታወጡት ምን አይነት ነገር ነው የሚሰማችሁ? ኢማጂን በፊውቸራችሁ ምን አይነት ነገር ነው የሚያጋጥማችሁ? ይሄን ደግሞ አሁን በምታደርጉት በጸባያችሁ ምን አይነት ሼፕ ሊያስይዛችሁ ይችላል? አሁን ይሄን ነገር ብታስቀሩት ማለት ነው። የምታጡትን ነገር በደንብ ማሰብ። ሪሌቫንት ማለት የምታገኙትን ሚኒንግፉል፣ ከዛ ነገር የምታገኙትን ሚኒንግፉል በደንብ ማሰብ። ይሄን ደግሞ ከዛ ነገር የምታጡትን ነገር በደንብ ማሰብ። የመጨረሻውና አራተኛው ደግሞ ታይም ቦንድ። ታይም ቦንድ ማለት ጊዜ ገደብ ሊኖረው ያስፈልጋል። ለምሳሌ በ3 ወር ከሆነ 3 ወር ይሄንን ኮርስ በ3 ወር መማር፣ ይሄንን ነገር በ3 ወር አቺቭ ማድረግ። ስለዚህ ታይም ቦንድ ሊኖረው ያስፈልጋል። በቀላሉ እንድትረዱት ሪል ወርልድ ላይ አምጥቼ ላስረዳችሁ። ለምሳሌ እኔ የዛሬ 6 ወር ዲጂታል ማርኬቲንግ ላይ ያወጣሁትን ጎል በቀላሉ ላስረዳችሁ። የመጀመሪያው ዲጂታል ማርኬቲንግ መማር ነው ኦብጀክቲቭ ወይም ደግሞ ስፔሲፊክ ሳረገው መማር የሚፈልገው ዲጂታል ማርኬቲንግ ነው። ሁለተኛ ደግሞ ሜዠሬብል ነው። ሜዠሬብል ለማድረግ ምን አይነት ነገር ነው የተጠቀምኩት?
በሳምንት ውስጥ ቤዚክስ ዲጂታል ማርኬቲንግ የሚባሉትን ተምሮ መጨረስ ነው። ስለዚህ በሳምንት ውስጥ ቤዚክስ የሚባለውን ዲጂታል ማርኬቲንግ ስኪል መማር ከቻልኩኝ በዛ ነገር ሜጀር አደርገዋለሁ ማለት ነው። ኦኬ አሁን እየተማሩ ከሆነ ለዛ ጎሌ አቺቭ በማድረግ አቅሙ እየጨመረ ይሄዳል ማለት ነው። ስለዚህ ተከፋፍሉትና ሜጀር ልታደርጉት በምትችሉት መልኩ ታስቀምጡታላችሁ። ለምሳሌ ቪዲዮ ኤዲቲንግ ላይ ከሆነ በቀን 30 ደቂቃ ቪዲዮ ኤዲቲንግ ትሬን ማድረግ ወይም ደግሞ በቀን 20 ደቂቃ ኤዲቲንግ ስታይሎችን ማየት ሊሆን ይችላል። በዛ መንገድ ሜጀር ልታደርጉት የምትችሉት መሆን አለበት። አቺቬብል ነው፣ ሊሳካ የሚችል ነገር ነው። በሳምንት ውስጥ ቤዚክስ ማርኬቲንግ መማር አቺቬብል ሊደረግ የሚችል ነው። ዩቲዩብ ቻናል ብትሄዱ ቤዚክሱን መማር ትችላላችሁ። ወር ደግሞ እዛ ዘርፍ ላይ ያለ ሰው ብትጠይቁ ቤዚክሱን ያስተምራችኋል። ስለዚህ ቤዚክሱን በአንድ ሳምንት ማወቅ በጣም አቺቬብል ሊደረግ የሚችል። ሌላው ደግሞ ሪሌቫንቱን በደንብ ማስቀመጥ ሚኒንግፉል ነው። ለኔ ሚኒንግፉል ነው፣ ምክንያቱም ኦልሞስት አሁን ላይ ሁሉም ነገር ወደ ኦንላይን እየተቀየረ ስለሆነ ማለት ነው። የመጨረሻው ደግሞ ታይም ቦንድ ነው። ታይም ቦንድ ለማድረግ ምን አደረኩኝ? በ5 ወር ውስጥ ሙሉ ዲጂታል ማርኬቲንግ ኮርስን መጨረስ ወይም ደግሞ ሙሉ ዲጂታል ማርኬቲንግ ላይ ያሉ ኮንሰፕቶችን መጨረስ ብዬ ደመደምኩት ማለት ነው። ስለዚህ ጎላችሁን በዚህ መንገድ ታስቀምጣላችሁ። ታይም ፍሬም ሊኖረው ይገባል፣ አቺቬብል ሊሆን ይገባል፣ ሜጀር ልታረጉት የምትችሉት መሆን ይገባል። እነዚህ እዚህ ጋር የምታያቸው ጎሎች የዛሬ ዓመት ያወጧቸው ጎሎች ናቸው። ኦልሞስት 70% የሚሆኑትን አቺቭ አድርጌያቸዋለሁ። 30%ን ደግሞ በጣም ብዙ ነገር ተምሬባቸዋለሁ። ሁለተኛው ደግሞ ፎር ሃው ኩዌስችንን መጠቀም ወይም ደግሞ 4 እንዴት የሚሉ ጥያቄዎችን ራሳችሁ ጠይቁ። ሁልጊዜም እኔ አዲስ ነገር ከመጀመሪያ በፊት ራሴን የምጠይቃቸው 4 ጥያቄዎች አሉ። የመጀመሪያው እንዴት ነው ያንን ነገር ቀላል የማደርገው? ሁለተኛው እንዴት ነው ያንን ነገር ግልጽ የማደርገው? ሶስተኛው እንዴት ነው ያንን ነገር ደግሞ በጣም ማራኪና እየወደድኩት ልሰራው እንድችል የሚያደርገኝ? አራተኛው ደግሞ እንዴት ስታሲፋይድ ላደርገው በጣም ማራኪ በጣም ጥሩ ላደርገው የሚችለው እንዴት ነው? ከመጀመሪያ እንጀምር። በመጀመሪያ ክሊል ልታደርጉት የምትችሉት ከዛ ነገር የምታገኙትን ነገር በመዘርዘር ነው። ያን ነገር በማድረጋችሁ ምን አይነት ነገር ነው የምታገኙት? ወይም ደግሞ ያን ነገር በመተዋችሁ ምን አይነት ነገር ነው የምታጡት? ህይወት ሁልጊዜ ምርጫ ናት። የምትመርጠውን ነው የምትኖረው አይደለ? አሁን ማንበብ እያለብኝ ሌላ ነገር እያደረኩ ከሆነ ከማስበው ነገር ጋር አንድ ላይ አይገናኝም ማለት ነው። ጀስት ያንን ነገር እንደ ኤክስፔክቴሽን ነው የምጠቀመው ማለት ነው። በቃ አይምሮ ይስጣል እንጂ እየተገበርኩት አይደለም ማለት ነው። ምሳሌ ያክል ዲጂታል ማርኬቲንግ መማሪ ምን ይጠቅመኛል? አንደኛ ፋይናንሻሊ ፍሪ እንደሆን ይረዳኛል። ሁለተኛ ኦልሞስት ኮምፕሊትሊ አሁን ላይ ሁሉም ነገር ዲጂታል ሆኗል። ሶስተኛ ደግሞ በዓለም ደረጃ በእጥፍ እያደገ ያለ ኢንዱስትሪ ስለሆነ በጣም ይጠቅመኛል። አራተኛው ደግሞ ከትላልቅ ሰዎች ጋር እንድገናኝና ራሴን በዛ መንገድ ሼፕ እንዳደረግ ይረዳኛል ማለት ነው። ሁለተኛው ደግሞ እንዴት ነው ቢዩቲፉል ልናረገው የምንችለው ወይም ደግሞ እንዴት ነው በጣም እየወደድ ነው ልንሰራው ተወዳጅ ልናረገው የምንችለው በቀላል መንገድ ላስረዳችሁ። ከዚህ በፊት ቢዝነስ መጽሐፍ ማንበብ በጣም ነበር የምጠለው። ነገር ግን ምን አደረኩኝ? እንዴት ነው ላደርገው የምችለው ይሄንን ነገር እንዴት ነው ሳቢ ላደርገው የምችለው ብዬ ሳስብ መንፈሳዊ መጽሐፍ ማንበብ ያስደስተኛል። ምን አደረኩኝ? አንድ መንፈሳዊ መጽሐፍ ስጨርስ አንድ ቢዝነስ መጽሐፍ ለራሴ እሸልማለሁ ማለት ነው። በዛ መንገድ የምትማሩትን ደስ እያላችሁ ታደርጉታላችሁ። ልክ ራሴን ቻሌንጅ አደርጋለሁ ማለት አንድ ቢዝነስ መጽሐፍ ስጨርስ አንድ መንፈሳዊ መጽሐፍ፣ አንድ ቢዝነስ መጽሐፍ ስጨርስ አንድ መንፈሳዊ መጽሐፍ። በዛ መንገድ ራሴን በደንብ ቻሌንጅ አደርጋለሁ ማለት ነው። ሶስተኛው ደግሞ እንዴት ነው ይህንን ነገር ቀላል የማደርገው ብላችሁ መጠየቅ አለባችሁ። በቀላል መንገድ ቀላል የሚሆንበት መንገድ ምንድነው? በትንሹ መጀመር ነው። ኦልዌይስ ስትጀምሩ በትንሹ ጀምሩ። እንደነገርኳችሁ ቢዝነስ መጽሐፍ ለማንበብ ስትጀምሩ ለምሳሌ መጽሐፍ ከዚህ በፊት አንብባችሁ የማታውቁ ከሆነ ከ2 ገጽ መጀመር፣ ኦር ደግሞ ቪዲዮ ኤዲቲንግ ከዚህ በፊት ተምራችሁ የማታውቁ ከሆነ በቀን 10 ደቂቃ ትሬን ማድረግ ኦር ደግሞ 20 ደቂቃ ትሬን ማድረግ ሊሆን ይችላል። በዛ መንገድ ቀላል ማድረግ ትችላላችሁ። አራተኛው ደግሞ እንዴት ስታሲፋይድ ልናረገው ወይም ደግሞ እንዴት ማራኪ ላደርገው እንችላለን ብላችሁ ራሳችሁን መጠየቅ ያስፈልጋል። በቀላሉ እኔ የምጠቀመው ሜተድ ማራኪ ለማድረግ ነገሩን ቱዱ ሊስት አዘጋጃለሁ። ለምሳሌ ያክል በ3 ወር ውስጥ ዲጂታል ማርኬቲንግ መማር ካለብኝ በ3 ወር ውስጥ ቱዱ ሊስት አዘጋጃለሁ። ከዛ ምን አደርጋለሁ? ያንን ነገር ከፈጸምኩት ቲክ እያረኩኝ አልፋለሁ። ለምሳሌ ያክል በሳምንት ውስጥ 2 ገጽ መጽሐፍ ማንበብ ከቻልኩኝ ሁሉንም ባዶ ያደረኩትን ቦታ ቲክ አደርጋለሁ ማለት ነው። በዛ መንገድ ማራኪ አደርገዋለሁ ማለት ነው። በቀላሉ ይህን ሜተድ መጠቀም ትችላላችሁ። በቀን 30 ደቂቃ ማንበብ ከቻልኩኝ
ሄጄ ቱ ዱ ሊስቴ ላይ ራይት አደርጋለሁ። ኦኬ ያ ነገር በውስጤ ምን ይመጫል? ዶፓሚን ያመነጫል። ያ ዶፓሚን ደግሞ ለነገ አዲስ ነገር እንድሰራ ሞር መንገዱን ይከፍትልኛል ማለት ነው። በዚህ መንገድ በጣም ቀላል፣ በጣም ማራኪ፣ በጣም ደግሞ ሲምፕል ማድረግ ትችላላችሁ ማለት ነው። ሶስተኛውና ደላስቲንግ ሜንቶር ፈልጉ። ሜንቶር ፈልጉ ሲባል እናንተ መማር የምትፈልጉት ነገር አለ። ቪዲዮ ኤዲቲንግ ከሆነ፣ ግራፊክ ዲዛይን ከሆነ፣ ዲጂታል ማርኬቲንግ ከሆነ ኦር ደግሞ ትምህርታችሁ ላይ የሆነ ነገር አቺቭ ማድረግ የምትፈልጉ ከሆነ ያሳካውን ሰው ሄዳችሁ ፈልጉት ወይም ደግሞ ሄዳችሁ አነጋግሩት። እናንተ መሆን የምትፈልጉትን ነገር ኦልሬዲ ያሳካውን ሰው ሄዳችሁ ፈልጋችሁ ምንድነው የሚያደርገው፣ እንዴት ነው ስራዎቹን የሚሰራው፣ እንዴት ነው ያንን ነገር ቢውልድ ያደረገው የሚለውን ነገር በደንብ እዩት፣ በደንብ ተመልከቱት። ከዛ በኋላ ነገሩ ቀላል ይሆናል። በመጨረሻም ሪች ዳድ ፑር ዳድ የሚለው መጽሐፍ ላይ ያገኘሁትን አንድ ነገር ሼር ላደርጋችሁ። The important thing is not just what you know because what you know already outdated. The important thing is how quickly you learn new thing. ዋናው ነገር የምታውቁት ነገር ብቻ አይደለም። ምክንያቱም ቀደም ብሎ ያወቃችሁት ነገር ጊዜው አልፎበታል። ዋናው ነገር በምን ያህል ፍጥነት አዲስ ነገርን ትማራላችሁ የሚለው ነው። አይ ቲንክ ይሄ ነገር በጣም እንደሚጠቅማችሁ ተስፋ አደርጋለሁ። የዛሬ ቪዲዮአችን ይሄን ይመስል ነበረ። አይኖ በጣም ብዙ ነገር እንዳገኛችሁበት። ቪዲዮን ከወደዳችሁት ላይክ አድርጉት፣ በጣም ደግሞ ከወደዳችሁት ሰብስክራይብ አድርጉት። ቻናላችንን እናሳድገው። የምር ዲጂታል ማርኬቲንግን ከስር መሰረት ጀምሬ ፋውንዴሽን መገንባት እፈልጋለሁ የምትሉ ልጆች ከዚህ በፊት ስለ ዲጂታል ማርኬቲንግ ቤዚክስ ሰሮት ቪዲዮ አለ። እሱ ቪዲዮ ላይ እንገናኝ።